እየጠየቀች አለ አይደል? አንዳንድ ሰው የሆነ እምነት ውስጥ ይቆይና ኢየሱስ ክርስቶስ ጌታ ነው ብላ ስታመልክ ቆይታ፣ አሁን ላይ ግን አንዳንድ ነገር ሎጂክም ሆነ ምንድነው በማስረጃ አንዳንድ ነገሮችን እየተረዳች እንዴት ይሄ እንደዚህ ይሆናል፣ እንዴት ያ ነገር እንደዚህ ይሆናል የሚል ጥያቄ ነው እየጠየቀች ያለች። እውነትን ፍለጋ ላይ ናት እንጂ የማንንም እምነት ጄጅ እያደረገች እንዳልሆነ እንድትረዷት። ኦኬ ጥሩ ነው። በጣም ነው የምናመሰግነው። ሰሞኑን ጀጅ ማድረጓን እኔም ወድጄዋለሁ እኮ እነዛ። ኦኬ በቃ ስለሷ ማውራቱን እሷ ራሷን እንድታዳመጥ መስለናታል። የማንንም ሙገሳና የማንንም ስድብ እዚሁ አለች እኮ ብለናታል። ስለሷ ማውራቱን እንተውና ወደ ርዕሱ እንሄድ። ኖ እንዴ እናንተ ስለ ሌሎች እያወራችሁ አልነበር እንዴ? እኔ እሷ እዚህ ሆና ስለ እሷ ካወራሁ ምንድን ነው ችግሩ? ማለት ያኔ ርዕሱ እሷ አይደለችማ። በእሷ ላይ ብናወራ ምን እንጠቀማለን? ገብቶኛል እኮ ግን በእውቀት ይወራ ነው እያልኩ ያለሁት ባጭሩ። ችግር የለውም ማለት ያን ምን ጥፋት አጠፋን? ምን አደረግን? ይኸውልሽ የእነሱን እንትን ጀጅ ማድረጓ ትክክል ነች። ጥያቄ መጠየቋም ትክክል ነች። ማንም ሰው መጠየቅ አለበት። ግን የሆነ ነገር ከባይብል ስታወጣና አንድን ሀሳብ ሪጀክትም ስታደርግም ሆነ ስትቀበል አክሰፕት ስታደርገው በማስረጃ ነው መሆን ያለበት ነው። አንቺ ማስረጃ ስታቀርቢ ጥቅሱን በደንብ ማብራራት አለብሽ እየፈታታሽ እንጂ ዕብራውያን አነበብሽውን ምዕራፍ 1 ከቁጥር 1 እስከ 3 አነበብሽ አላብራራሽውም። እንዲሁ በደፈናው ካነበብሽ በኋላ አስተማሪ ነው ብለሽ ነው የደፈንሽው። የጠቀሽው ግን ብዙ ሚስጥር ያለው ጥቅስ ሚስጥር ምናምን የሚባል ነገር የለም። ግልጽ ነው። ማንም ሰው አንብቦ የሚረዳው ነው። አሁን አንተን የከፋ ዕብራዊ ያለው ነገር ነው። ኦኬ ቆይ እሷ ጋር አሁን ይሄ እኔ ጋር ነው ስህተት ብላ ያስከው የኔ ነው። እሷ ለምሳሌ ኢየሱስ ክርስቶስ አስተማሪ ነው ብላ አስተማሪነቱን የሚያንጸባርቅ ነው ያመጣችው። አሁን ያንን እንዴት ብለህ ነው የምትተረጉሙ? ያኔ በሌላኛ ቋንቋ ወይም በሌላኛው አይነት ትርጓሜ ስትሰጠው ምንድን ነው ትርጉሙ? ልክ ነው። አስተማሪ እንደሆነማ እናውቃለን እኮ መምህር ነው፣ ግን ጌታም ነው። እናንተ ደግሞ ጌታ አይደለም የሚለውን ስትክዱ ሰምቻለሁ የሆነች ፓርት ጋር ቅድም ማለት ነው። ጌትነቱ እኮ የፈጣሪነት ነው። ያኔ ማለት ያ በስህተት ሊሆን ይችላል እንጂ ጌትነቱ ለምሳሌ ዕብራውያን 2:36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አድርጎታል። ጌትነት ብሎ ማለት ሹመት ነው። እግዚአብሔር እንደሾመው በሰዎች ዘንድ የተከበረ እንደሆነ እናምናለን እኮ በእስልምና ያለ ነው። ስለዚህ ጌትነቱን የካርነው ፈጣሪ አይደለም፣ ምድርና ሰማይን የሚፈጥረው አይደለም ነው እንጂ ያልነው በሰዎች ዘንድ የተከበረ መሆኑን። እንዲህ እሱ ጌታና መምህር ትሉኛላችሁ እንዲሁም ነኝና ብሎ የለም እንዴ? ይህን እኮ አልካድንም። ምናልባት ያፍ ወለምታ ሊሆን ይችላል የሰማኸው። ኦኬ እንደዛ ከሆነሽ ችግር የለውም። በዛሬው ርዕስ ላይ ግን ማውራት ትችላላችሁ። እኔ እንኳን አሁን መቀጠል አይመስለኝም። ሌላ ሰው ማውራት ይችላል። ግን ሚዩቱን ብታነሽልኝ ደስ ይለኛል ከቻልሽ ማለት ነው። ፈቃደኛ በሰው ፐርሶናል ታዩ ሰሚራ ታዩ ሳይ ማለው ይሄ ኤርታ ወንተ ወዳጃችን ነው እንግዲህ ያኔ ታዩ ችግር የለውም። የሚሳደብ አይደለም፣ በእርጋታ የሚወያይ ሰው ነው። ያሁሻ ነው። ታስታውሽ ከሆነ ከአሁን በፊት ገብቶ ሲወያይ ነበር። ያሁሻውያን የሚለው ኢየሱስ ነብይም አይደለም ፈጣሪም አይደለም የሚል አመለካከት ያለው ሰውዬ እኮ ነው። ዋት እንደዛ ብያለሁ። አዎ ያኔ ኢየሱስ እግዚአብሔር አይደለም፣ ነገር ግን ከነብያት በላይ ነው። እንደዛ ማለት ነው። የሹመት ጌታ የሹመት አምላክ ነው። እንደዛ ብለናል። እንደዛ እኮ የተረዳ ነው። ዞሮ ያው ጊዜ ነው ይገላል። አይ ነብይ አይደለም ብሏል ስትይ ገርሞኝ ነው። አዎ ያኔ ነብይ በላይ ከፍ ያለ ከፈጣሪም ዝቅ ያለ ከነብይም በላይ ከፍ ያለ ያኔ መካከል ላይ ያለ ያኔ ስልጣኑ ከነብይ በላይ ከፍ አድርገለታል። ባለፈ ነብይ አይደለም ብለኛል እኮ ኖ እንደሱ አይደለም ያልኩት። ነብይማ ነው ብዬሻለሁ፣ ግን ተጨማሪ ስልጣንም አለው ነው የጌትነት እኮ ያኔ ስልጣኑ በተጨማሪ ስልጣኑ ያኔ ልክ እንደ ሌሎቹ ነብያቶች አይደለም ነው ያልከኝ። አዎ ገባኝ። አዎ የጌትነት ስልጣኑ ደግሞ የጌቶች ጌታ ተብለዋል። ያኔ የጌቶች ጌታ ዛሬቶቹ ማለት ነው ከነሱ በላይ ጌቶቹ ኢየሱስ አምላክ ነው አይደል? ጌቶች ነሻርለ ሚዩት ያረክሽ ላ እኔ አይደለሁም እንትኖች ናቸው ሞዴሬተሮች ናቸው። ፈትቼላለሁ። አብሽር ጀሚላ አይደለም እኔ አይደለም። በነገራችን ላይ ብዙ ያለ
አይን አይደለም ሀቂቃ ነው። ሰው አልጠምድም እንጃ ወሳስቼ ማድረግም ሊሆን ይችላል። ከሆንኩኝ ይቅርታ ግን ነው በቃ አውሩበት። እኔ በያውሻን ስገብቼ መግባት ካለብኝ እኔም ሀሳብ ሰጣለሁ ካስገባችሁኝ እና ሌላ ሰው ገብቶ ማውራት ይችላል። አሁን አንተ ቆይ ሰራውልኝም ካልክ በኋላ በያውሻ መምጣቱ ምን አስፈልገ? በዙ ግባ አውራ ነው። አይ ነው በኋላ ከገባው በያውሻን ስገብቼ እንትን እላለሁ ነው እያልክ ያለሁት። አለ ከኔ ጋር ፕሮግራም አለ እኮ ዛሬ። አሁን አንቺ የጠየቅሽው ጥያቄ ማለት ነው ሞቱ ነው የሚያድነው ወይስ ትምህርቱ ነው የሚያድነው ላልሽው ባጭሩ ማለት ነው ትምህርቱ ነው የሚያድነው። ትምህርቱ ማለት ደግሞ በውስጡ የሞቱና የትንሣኤውን የያዘ ነው። ያ ደግሞ በራሱም በአንደበቱም የተገለጠ ነው፣ በሌሎችም ሰባኪዎች የተገለጠ ነው። ቅድም ጥቅሶችን ስጠቅስ ነበር እና እነሱን ስጠቅስ ነው ሚውት የተደረጉት። ሳስቀምጥ ፔስት እያደረኩ ጥቅሶችን ሳስቀምጥ ለምሳሌ ምን ጠቀስክ? ለምሳሌ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም ሊሰቀል ይገባዋል ያለበት ቦታ አለ። መሲ ጥሩ ነው፣ ችግር የለም እናወራበታለን። ያው ለወጣ ነው ብለሃል አለ ብዙ ጥቅስ ነው ያለ። ብቻ እነሱን እያነሳችሁ ሎጂካልም ይሆን በምንም መጠየቅ ነው እንጂ ጥቅስን ዝም ብሎ ከላይ በማየትም ሆነ በመካድ ጥሩም አይደለም ብዬ ነው ማስበው፣ ለእናንተም ማለት ነው። አሰባበቅ ማለት ነው። እሺ በቃ ትፍራሽ ኤፋ ሰው ልናስገባ ነው። በደህና አሁን እንግዲህ ጀበና ቀጠሯን እያሉ ነው። እኔ ጋር ቀጠሮ አለ 4 ሰዓት። ኦኬ እሺ ችግር የለውም። እሺ እመጣለሁ ማለት ነው። አለሽ ያ ባል እስኪ አውሩ። ማንን ላስገባላቸው? ክርስቲያን ዘመድ ላስገባ። ክርስቲያን ዘመድ ስም ይሁን ወሬ ማለት ባይዘቤ ማለት ነው። መሲ ማለት እኔ እንደኔ አመለካከት አሁን ልጅቷ መብቷ ነው። ምንሽ ሁሉም እኮ አሁን እስልምና ውስጥ ያለ ሰው እንዳለ እኮ ያውቃል ማለት አይደለም። ጥያቄ አይፈጠርበትም ማለት አይደለም። ገባሽ አይደል? ሁሉም አምላክ የለም እንኳን የሚል ሰው እንኳን ጥያቄ ይፈጠርበታል ጭንቅላቱ ላይ ከሚያደርጉት ድርጊቶች አንጻር ከሚሰማው ነገር አንጻር። እስልምናም ላይ ያለ ሰው ስለ እስልምናው ብዙም እውቀት የሌለው ሰው ጥያቄ ይፈጠርበታል። ልክ እንዳሁኗ ልጅ ማለት ነው። ግን ያን ጥያቄ ሊመልስለት የሚገባ ሰው መኖር አለበት ግዴታ። ከሰውየው በላይ መጽሐፉን መመለስ አለበት። ከሚፈልጉ ውስጥ አንዷ ትመስለኛለች። ኢንሻላህ ትመጣለች። እኔ ደግሞ ያልኩሻለሁት ይኸውልሽ በእሷ ሃይማኖት ጥያቄ ተፈጠረባት ማለት እስልምናን አወቀች ማለት አይደለም። ገባሽ? ማወቅ ከፈለገች በራሷም ሃይማኖት ላይ ሆና ትወቅ። ከዛ በኋላ መቀበል አለመቀበል የራሷ ፋንታ ነው። ወደ እስልምና መምጣት ከፈለገች ነይ ብለናት አይደለም። አሁን እስልምና ስገቢበት ሰዓት ላይ ነው ብለናትም አይደለም። ማወቅ አለባት ግዴታ። አውቀሽ ስታምኚ ነው ጠንካራ የምትሆኑ። ይቅርታ ጀሚል አቋረጥኩሽ እና በዚሁ አጋጣሚ የምናገር ምንድን ነው ሚዲያ ላይ በጣም ብስል ጥሬ ጮርቃ በየአይነት ነው የበኒ አደም። በቃ ሰገጥ ታውቃለች። ቶፕ ሰገጥ ታውቃላችሁ። በጣም ቶፕ የሆኑ ሰገጤዎች አሉ። በቃ እንዴት እንደምናስተምራችሁ አላውቅም። አንድ ሰው ስለ ሃይማኖት ሲናገር አብረው ሰለመ አላሁ አክበር። አታራግቡ፣ ባካችሁን አታራግቡ። አንድ ሰው አንብቦ አጥንቶ ምን ብሎ ይምጣ። አሁን በቃ የሃይማኖት ትርምስ ተፈጥሮ ለዚህ ቲክቶክ ላይ አንዳንዱም በራሱ ሃይማኖታዊ ድራማ እየሰራ ነው። ያ ጀማዓ ክርስቲያን ወገን ሲወያይ ሰለም አላሁ አክበር እያላችሁ አታራጉ። ኮሜንት ላይ እስኪ ዝም ማለት ተማሩ። ቆይ ካልጻፋችሁ እጃችሁን ይበላችኋል። እንዲያ ጀማ ኧረ እንደው ቆይ ስንቱን እናስተምራለን። ቆይ ቢያንስ ኮሜንት ማድረግ፣ ትዕግስት ማድረግ፣ ማሰብን ቆይ እናስተምር። በጣም ቀላል ነገር እንኳን አንቺ እኔ በጣም አንዳንድ ጊዜ ኮንፊውዝድ ያደርገኛል። በእኔ አደም እንደ አዳም ዘር ኮንፊውዝድ የሚያደርገኛል ለዚህ ምድር ላይ ወላሂ ላዚም። እና እንደው ወደ አታረጉ ባካችሁን። እንደው ረጋ ያላችሁ ሁላችሁም ፕሊስ ለሰዎችን መከሩ። እንደው እያንጋጉ እኮ ሊሰልምን አላሁ አክበር እንደዛ ማድረግ እንደውም ሰዎችን ጠማማ ማድረግ ነው። እንዲያውም አንድ ምክር ልምከራችሁ። ዝምተኝነት ጥሩ ነው። ዝም ስትሉ ለእናንተም ሰላም ነው፣ ለሌላውም ሰላም ነው። ዝም ካላላችሁ ሰዎችን እልክ ያስይዛል። እልክ ነው የሚያስይዘው ወላሂ። እና ሰዎችን ለእልክ አትዳርጉ፣ ተረጋጉ እያልኩ ነው። አውሩ እስኪ። እኔ ደግሞ ማለት የምፈልገው ነገር ቢኖር አሁንም ኮመንት ላይ አንዳንድ ነገር እያየው ነበረ። ሙስሊም ተብለን የእስልምናን ባንዲራ ይዘን
ሌላ የማያውቀው አካል ሲሳደብ ለእነሱ ሪፕሌይ የምናደርግ ሰዎች ማለት ነው። በተደጋጋሚ ተናግሯል። ምን መሰላችሁ? አንድ ነገር ልንገራችሁ። በራሴ የተማርኩት ነገር ቢኖር ማለት ነው የሆነ ታይም ላይ ክፍርና ህይወት ውስጥ ነበርኩኝ እና እዛ ጋር የምንሰበከው ስብከት ቢኖር ከዛ ካለውበት እምነት ተቃራኒ ነው። ጠይብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ናቸው፣ አላህ እንደዚህ ነው፣ እስልምና እኮ ይሄን ነው የሚያስተምረው ምናምን ምናምን የሚባል ስብከት ነበረ የምንማረው በየትኛውም ትምህርት ቤት ብንሄድ ማለት ነው። እና ያ ነገር
ነበር የምኖረው። አክስቴ ፕሮቴስታንት ተከታይ ናት፣ ያገባችው ፕሮቴስታንት ናት። እሷ ጋር ሲሄድ በቃ ያንን እምነትን ነው የወሰድኩት ማለት ነው ዳይሬክትሊ። በነገራችን ላይ የተማርኩት ሙስሊም ትምህርት ቤት ነው። አልሐምዱሊላህ ቁርአንን የቀራሁት በህፃንነት ነው። ነገር ግን ቀራ ነው ተማር ነው እንጂ ብዙዎቻችን የለንበትም በዛ ነገር ላይ። እዛ ሲሄድ ያንን እምነትን ወሰድኩኝ። ከዚያ በኋላ ግን ከእሷም ተለይቼ ግን አዲስ አበባ መኖር ጀመርኩኝ። የሆነ ታይም በቃ የሆነ ላይፍ ዝብርቅርቅ አለብኝ ማለት ነው። ላይፍ ዝብርቅርቅ ሲልብኝ የነበሩኝ ጓደኞች እንዳለ ኦርቶዶክሶች ናቸው እና እነሱ በቃ ደስታን የምትፈልጊ ከሆነ ወደኛ ነይ ምናምን የሚል ስብክና ጀመሩ። ኢየሱስ ክርስቶስ እንደዛ ነው ምናምን ምናምን። በዛ ታይም እኔም ምንድን ነው በጣም ማንበብ ስለምወድ በቃ እንትን አላልኩም። ብቻ እነሱ የሚሰጡትን እያነበብኩኝ ወደ እነሱ ሄድኩኝ ማለት ነው። ወደዛ ሄድኩኝ ምናምን ተጠመቅኩኝ ምናምን በዛው መኖር ጀመርኩኝ። በቃ ማለት አለ አይደለም በዛው ህይወት ውስጥ መኖር ጀመርኩኝ። ከጊዜ በኋላ ግን እዚህ ቲክቶክ ላይ ከመጣው በኋላ ነው እስልምና ሲሰደብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡ ግን ለእነሱ ጥላቻ ቢኖረኝም ግን ውስጤ እንትን አይልም ነበረ ስላቸው ኢየሱስ ያድናል አዳኝ ነው እሱን ሐኪም ቤት ሂደህ ተናገር እና የሆነ ቀን ማለት ነው ወላሂ እስልምናን በቃ አለ አይደለ ለማቅሸት ካለኝ ፍቅር ወይ ደግሞ እንደዚህ አውጥቼ እንትን ማለት የተነሳ ተፍሲሮችን በስነ ስርዓት ማንበብ ውስጡ ገብቼ ነቢዩ መሐመድ ሲራቸው ምንድን ነው የሚል ማየት ጀመርኩኝ እና ያ ነገር ግን ዞሮ ዞሮ ወደ እስልምና ነበረ እንትን የሚለኝ እና እዛ ጋር የምጠይቃቸው ጥያቄ ከቶ አንድ መልስ ሊሰጡኝ ስላልቻሉ እዚህ ጋር ያለውን ነገር ሳነጻጽረው ደግሞ እስልምና እውነት መስሎ እውነት ሆኖ ሳገኘው መጣውኝ ማለት ነው። አልሐምዱሊላህ እና ባጭሩ ይሄን ይመስላል። አልሐምዱሊላህ እንኳን ማመለጥሽ። ምንድነው እንትን ጋው ላይ መጣች ጌዘር ፈሰስ ተምራ ትወጣለች የሚባለው ትክክል ነው። ሰው ምን ይመስላል ቢባል አዋዋሉን አሉ። እባካችሁን አዋዋላችሁን አሳምሩ። መዋያችሁ ጋር ስትሄዱ ደግሞ ራሳችሁን ሆናችሁ ዋሉ። ለዚህም ነው ብዙ ጊዜ አዋል ሰውን ያበላሻል የምለው። ወይ ሰሞን ላይ እንደዚህ አይነት ታሪክ መኖርሽን አላውቅም ነበር። እንኳንም ማመለጥሽ አንቺ ሱብሃንአላህ። እዚህ ጋር ግን ሙስሊሞች አሉና ያው አንድ እንትን ብቻ አንድ መልእክት ብቻ አስተላልፌ ልውጣ። አንድ አጭር የምትመስል ነገር ግን በጣም ትልቅ መልእክት ያላት ሱራ አለች። ሱረቱል አስርን ካየን ማለት ነው። እቺን ነገር በስነ ስርዓት እንድትሰሙኝ እፈልጋለሁ። ጌታችን አዘወጀል አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር ይላል። ወልዐስሪ ሲል አላህ ሱብሓነሁ ወተዓላ በጊዜ ማለ አሊያም በዘመናት ማለ ኢነል ኢንሳነ በእርግጥም የሰው ልጅ ለፊ ኹስር ኪሳራ ላይ ነው ያለው። ሁሉም የሰው ልጅ ወላሂ ኪሳራ ላይ ነው ብሎ ተናገረ አላህ ሱብሓነሁ ወተዓላ። ምንም አይነት መልካም ስራ እንደሌለ ሁላችንም በወንጀል የተጨማለቅን መሆናችንን ክስረት ላይ መሆናችንን አላህ ሱብሓነሁ ወተዓላ ለፊ ኹስር ብሎ ነገረን ማለት ነው። ከዚያ በኋላ እቺ ሱራ በዚህ ቀርታ ቢሆን ኖሮ የሰው ልጆች ሁሉ ወላሂ ምን እንደሚወጣው ሳስበው ዛሬ ላይ እኛ በክፍርና ህይወት ውስጥ አላህን ትተን ሄድን በክፍርና ህይወት ውስጥ የነበርን ሰዎች ምን እንደሚያጋጥመን ምናምን ሳስበው አላህ ወላሂ በጣም ከባድ ነው። ከዛ በኋላ ግን ቀጥሎ ያለው ሱራ ምን አለ? ኢለለዚነ አመኑ አለ። በእርግጥም እነዛ ያመኑት ሰዎች በቀር አለ። ከዛ በኋላስ አምኖ ቁጥራቶች ናቸው ወይ ካለ ላ ኢለለዚነ አመኑ ወአሚሉ ሳሊሓት ካመኑ በኋላ ደግሞ መልካም ስራ የሰሩ ሰዎች ናቸው አለ አላህ ሱብሓነሁ ወተዓላ። ዛሬ ላይ ብዙዎቻችን የት አለ መልካም ስራ ስንሰራ የታየ ነው? ዛሬ ብዙዎቻችን አብሶ ሴቶች ወላሂ ሀያትን ተገፏል። ሶሻል ሚዲያ ላይ የምንፖስተው ነገር፣ ሶሻል ሚዲያ ላይ የምንታየው ነገር እስቲ ሀባይቢ አንድ ቀን ካሜራ ከፍተን ካሜራውን ሳንዘጋ አላህን ልንገናኝ እንቀመጣለን ወይ ብለን አንድ ቀን አስበን እናውቃለን ወይ? በዚህ ነገር ላይ ዑለሞች ምን አሉ? ለወላህ ማ ነዘለ ላሁ ሁጀተ ዐላ ኸልቂ አላህ ሱብሓነሁ ወተዓላ እኮ ከዚህ ሱራ ውጪ ሌላ ቁርአንን
ሌላ ሱራን ባያወርድ ኑሮ እኮ አለ አላህ ሱብሓነሁ ወተዓላ እቺ ሱራ ብቻ ለሰው ልጅ እኮ መመለሻ ትሆን ነበር አለ። አይደለም 30 ጁዝ ቀርቶ ወላሂ እቺ ሱራ ብቻ ለሰው ልጅ መመለሻ ትሆን ነበር። ኢለለዚነ አመኑ ብሎ እነዚያ ያመኑት ወዓሚሉ ሳሊሓት ደግሞ መልካምን ስራ የሰሩት መልካም ስራን ሰርቶ ቁጭ ያሉ አይደለም። ወተዋሰው ቢልሐቅ በሐቅ ላይ ደግሞ የተዋወሱት በሐቅ ላይ ጥሪ ያደረጉት ሰዎች ናቸው አሉ። ጥሪ ስናደርግ ደግሞ ብዙ ነገር ይደርስብናል። ረሱል ሰለላሁ ዐለይሂ ወሰለም ጥሪ በማድረጋቸው ፈርስ ተደፋባቸው፣ ጥርሳቸው ተነቀለ፣ ከሀገራቸው ተባረረ፣ ደማቸው ፈሰሰ። ጥሪ በማድረጋቸው ብቻ ያን ሁሉ ነገር ደግሞ ከዛ በኋላ ለለዚነ አመኑ ወአሚሉ ሳሊሓት ወተዋሰው ቢልሐቅ ከዛ በኋላ ወተዋሰው ቢሰብር ከዛ በሚደርስብን ነገር ላይ ደግሞ ብር ማድረግ ነው አላህ ሱብሓነሁ ወተዓላ። እቺ ሱራ ብቻ ብናስተነትን ወላሂ ለኛ በቂ ነበረ ማለት ነው። ዛሬ ላይ አንድ ትዝቴ ባለፈው ምን ብላ ጠየቀችኝ፣ ሰሙ ምን ይሻለኛል ሶላት ዙሁርን ከሰገድኩኝ አስሩን እኮ መስገድ ያቀተኛል አለች። ይኸውላችሁ እዚህ ደረጃ ላይ ደርሰናል። ሶላት መስገድ እንኳን የከበደብን ጊዜ ላይ ደርሰናል። ወላሂ መሊከል ሞት አንድ ቀን ነግሯችን አይመጣም እና ባለፈው ወንድማችን ወደ አኺራ ሲሄድ ብዙዎች ቪዲዮ እየሰሩ ነበረ። አካውንቱን ዝጉበት እያሉ ማለት ነው። አያችሁ አካውንታችንን እንኳን እስከምንዘጋ እንኳን እንትን አይሰጠንም ሞት ሲመጣ። ስለዚህ ሀባይቢ ሁላችንም በቻልን አቅም አላህን እንፍራ፣ ወደ አላህ እንመለስ። ዛሬ ነገ አንበለ ተውበት። አላህ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ቱቡ ይላል። ቶበተ ነሱሃ እያለ ይነግረናል። ትክክለኛ የሆነ መመለስ ተመለሱ ይላል አላህ ሱብሓነሁ ወተዓላ። ማሪና አዛኝ ነውና አላህ ዛሬም ነገም ቢሆን አላህ ወንጀላችንን ይቅር እንዲለን ነገ ዛሬ ሳንል ወደ አላህ እንመለስ እላለሁ። ባረከላሁ ፊኩም። ስላዳመጣችን ከልብ አመሰግናለሁ። ብዙም ጊዜ ስሜታዊ ይሆናለሁ። ችግር የለውም። ሽኩረን ሀቢብቲ። ህይወት የሆነ ትምህርት ነው የሰማነው። አላህ ጀዛሽን ይክፈልሽ። አስታውሰሽናል። ባስታወሽን ልክ አላህ ጀዛችን ይክፈልሽ። አያቲ መግሪብ ደርሷል። ሀባይቢ እንግዲህ እንውረድና መግሪብ እንስገድ። በኋላ እንሻላ እንመለሳለን። እንሻላ ወይስ ከአንድ ትዝን ትላለ መሲ? ኦኬ ሉባባ ያበናት ፈርቺው መልክት አለኝ ስላለሽ ይችን እህታችንን እስኪ እንስማትና ወደ ስላት እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ረቢ ፍሪ። ሰላም አለይኩም። መሲ እንትን ይሄ ቪዲዮ የሚከፈተው እንዴት ነው? እዚህ እንትን ላይ አሁን ምን ያወራው ሲሆን አሁን እዚህ እኔ አክሴፕት ሳደርግሽ የቪዲዮ ምልክት ያለባት እንደዚህ የተደረገባት አለ። ያችን ማንሳት ትችያለሽ። አሁንም ላይ እኮ ማዞር ትችያለሽ። ፕሮፋይልሽን ተጫኒውና የቪዲዮ ምልክት አለች አይደል? የቪዲዮ ምልክት ታውቂያታለሽ? የቪዲዮ ምልክቷን እሷን መጫን ነው። አህሌሉ ባባ ሰላም አለይኩም። ሰላም አለይኩም። አሁን ከፍቼዋለሁ አይደል? እንትን ማለት ነው። እኔ የምጠይቅሽ ነበረ የሆነ ኦንላይን ላይ የሚሰራ ስራ አለ እና ስራ ማለት ነው እንትን ነው የሆነ ብር የሆነ የምትሰጪው ብር አለ ዶላር ማለት $100 $100,000 $50,000 አለ። ያን ነገር ተሙይና ከዛ ገደብ አለው 410 ቀን ድረስ ነው ያን ገደብ የምትሰጪው ማለት ነው። ከዛ 200,000 ብር ለምሳሌ ብትሰጪ በ200 ቀኑ ያን ብር ሰርቶ ብርሽን ይሰጥሻል። የራሱ ዋናሽ ማለት ሰጠሽ። ዋናሽን በመለሰልሽ ደግሞ በ200ኛው ቀን ደግሞ 200 ድጋሚ የራስሽ ትርፍ ነው እንደ ትርፍ ነገር ነው አስቦ ይሰጥሻል ማለት ነው። እጥፍ አድርጎ ያ ነገር እንዴት ይታያል? እንደወለድ ነው ወይስ እኔ አልገባም ስላለኝ? አይዋ ይሄ እንግዲህ ከወለድና ከሪባ ጋር የተያዘ ነው። የምትጠይቂው ዑለሞችን አስተማሪዎች ነው እንጂ እኔ ፈተዋ አይደለም ምንትን የምለው ኖርማሊ መተዋወስ ነው እንጂ የእምነት አባት አይደለም። ይቅርታ ነው ድሉ ባባ ፈተዋ ነው የሚጠየቀው። የሴት ደግሞ ሙፍቲ የለም። ብዙ አጋጣሚ ለሁላችሁ መመነግራችሁ ምንድን ነው የፈተዋ ጥያቄ ሲሆን አምጥታችሁ ለሴት አትጠይቁ። ለሴትም ብቻ ሳይሆን ወንድሞቻችንም ቢሆኑም በሃይማኖት ላይ ሙፍቲ ላይ የፍቅህ ትምህርት ወስጃለሁ እስካላሏችሁ ድረስ
አትጠይቁ። አባቶቻችንን የሃይማኖት አባቶቻችንን ጠይቁ። የፈትዋ ጥያቄ ፈትዋ የሚሰጥ ሰው ፈልጊና እነሱን ጠይቂ። ኢንሻአላህ በምትፈልጊው መልኩ ፈትዋ ታገኛለሽ ብዬ ተስፋ አደርጋለሁ። እሺ ውዴ። እሺ ሽኩራን መሲ። አሁን እኔ እንትን የምለው ማለት ነው ይሰማችኋል? አዎ ይሰማናል። ዛሬ የሆነች ሙስሊም ነች ኡስታዝ ፈርሃን እና ነቢያችን ሰለላሁ ዐለይሂ ወሰለም ተሳደቡ ካፊሮች ብላ የእነሱን ስዕል ዘቅዝቃ እንትን የሚያመልኩትን እግዚአብሔር ነው ብለው ይሄ ማነው ኢየሱስ ብለው የሚያመልኩትን ዘቅዝቃ እንትን ስትል ነበር። እነሱ ደግሞ ቁርአንን ሽንት ቤት እንከታለን አንቺ የኛን ፈጣሪ ዘቅዝቀሽ ምናምን እያሉ ነበረ። እኔ አሁን ለሙስሊሞች ማስተላለፍ የምፈልገው ነገር ይሄ መጽሐፍ ራእይ ማርያም ነው። ይሄ መጽሐፍ ማለት ነው። ይታያችኋል? አይታይም። ያ ዑምሪ ቆይ አልከፈትሽውም። አይታይም። ያንሽ ያስተላክሽበት ንኪና ቪዲዮ እና ይከፍትልሻል። ገስት የላክሽበትን አይተሽው ቪዲዮውን አይታይም? አይታየንም። ያው ክፍት ነው እኔ ጋር የራስሽን ኖ ይሄ ይቆይ ሴቭ የሚለው ንኪ። ቪዲዮውን ከነካሽ በኋላ ኦኬ ሴቭ በዩ። ይሄ አፕዴት ከሆነ በኋላ እንትን ብለን ቀይረው። አሁንስ አሁን መጥቻለሁ አይደል? እና ይሄ ራእይ ማርያም የሚባለው መጽሐፍ ነው። ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ራእይ ማርያም የሚባለው መጽሐፍ ነው። እዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሙልጭ ተደርገው ተሰድበዋል። ማርያም በራእይ መጣ እንግዲህ ስድብ እንዲጽፉ አድርጋቸዋለች እዚህ መጽሐፍ ላይ ማለት ነው። ይሄ መጽሐፍ ላይ ባለፈው እንደውም የሆኑ ሰውዬ ነቢያችንን እንትን አየኋቸው ሲኦል አየኋቸው ምናምን እያሉ ነበር። ከዓመት በፊት ነው ምናምን ያ ጽሁፍ እዚህ ላይ አለ፣ እዚህ መጽሐፍ ላይ አለ። ትክክል ነው። እዚህ ላይ ማለት ነው። እና በመጽሐፍ ደረጃ ተጽፎ የተጻፈ ነገር ነው አምጥተው የሚሳደቡት። እንግዲህ በራእይ መጣችልን ብለው ማለት ነው። እዚህ ላይ አሁን ይሄ መጽሐፍ ደግሞ ባለፈው አንቺም አይተሻል ሻውዚን ብለው የጻፉበት ላይ ማለት ነው። ይሄ መጽሐፍ ትክክል። እዚህ መጽሐፍ ላይ ምን ይላል? እዚህ ጋር አለ አወል ቱና በረካ የሚባሉ እንግዲህ አስቢው፣ አወል ቱና በረካ የሚባሉ የነብዩ መሐመድ ተከታይ የነበሩ ነጋዴዎች ነበሩ ይላል። የእሳቸው ተከታይ የነበሩት ወደ ኢትዮጵያ መጥተው በንግድ እንነግዳለን ብለው ኢትዮጵያ ገብተው እጽ ይሄንትን ትንቡሃ እና እጽ ይዘው ገቡ ወደ ኢትዮጵያ። ቡናን እንዲያስጠጡ ይኸው እስከ መጨረሻው ማንበብ ይቻላል። ቡና እንዲያስጠጡ ክርስቲያን ይሆናሉ። ማነው ሲኦል ትገባላችሁ ቡና ከድና ቪዲዮ ስሪበትና ለእኔም ትልኪልኛለሽ ሰው የሚየው። አንደኛው ነገር ይሄ ነው። ሁለተኛው ነገር ተአምረ ማርያምን ሰርዛለች ቤተክርስቲያን፣ አሁን ላይ ሰርዛለች። ባለፈ ተሐድሶዎች አውጥተው ተናግረዋል። አሁን ላይ ሰርዘናል። በእርግጥ ሰርዘናል ብለው ለማህበረሰባቸው አላስተማሩም እንጂ አሳፍሯቸው ሰርዟል። ባለፈ እዚህ ቲክቶክ ላይ ስናወራ እንደዚሁ አንዲቱን ጠይቃት ትክክል ነው ብላኛለች። በነገሮች ላይ ትክክል ነው፣ ማርያም ትገለጣለች ለአባቶቻችን ብላለች። በነገራችን ላይ ብዙ አጋጣሚ ማርያም ለነቢያቶች አልተገለጠችም፣ ለሐዋርያቶች አልተገለጠችም፣ ለነ ጳውሎስ አልተገለጠችም። ነገር ግን ለክርስቲያን አባቶች ተገልጣ ነቢያችንን ስትሳደብ ነበረ። እኛው ማርያምን ታደርጋለች ብለን እኛ አንልም። መልካም አማኝ የነበረች የኢየሱስ ክርስቶስ እናቱ ናት። በእነሱ ላይ አላህ ሰላም ያስፍንባቸው። ይሄ ፈጠራቸው ነው፣ የደብተራዎች ፈጠራ ነው። እንግዲህ ስራቸውን አላህ ይስጣቸው ነው የምለው። አሁን ላይ የተአምረ ማርያምን ኖርማሊ እንትን ማለት አንችልም። እንትን ብለዋል፣ አጥፍተውታል። ግን ማጥፋታቸውን ይፋ አልተናገሩም። አጥፍተናል ህዝባችን ወይ የሌላውን ሃይማኖት ማየት ያለባቸው አለ። እንትን ላይ ፕሌይ ስቶር ላይ አውርደው ማንበብ ይችላል። ፕሌይ ስቶር ላይ ለምሳሌ እንትን የሚለው ማነው መዝሙረ ዳዊት የሚለውን ገብተሽ ብታነቢው ስለ ዘር እልቂት ያወራል። የአገው ህዝቦችን እንዴት እንዳጠፏቸው
ለምሳሌ ጋላና ሻንቅላ ገነት አይገባም የሚል ነው። እንደዛ የሚል ሁሉ ይዟል መዝሙረ ዳዊት የሚባለው መጽሐፍ ማለት ነው። ስለዚህ ሙስሊሞች እነሱ ወጥተው በሚሳደቡ ሰዓት ለእነሱ መልስ ባይሰጡ፣ ለምን እነሱ በአስተማሪዎቻቸው ደረጃ ይህን ያህል የተጻፈላቸው ናቸው። መሲ አሁን አዲስ የወጣ መጽሐፍ አለ። አሁን አዲስ ወጥቷል መጽሐፉ። እዛ መጽሐፍ ላይ የሌለ ጽሁፍ የለም፣ የሌለ ስድብ የለም። እንግዲህ ነቢያችንን የሚስታቸውን ጸጉር ቅማል ይቀምላሉ እስከሚል ድረስ ይዟል ያ መጽሐፍ ማለት ነው። መጽሐፉ አሁን የተጻፈው ማለት ነው። አሁን የተጻፈው መጽሐፍ በዚህ ደረጃ የንጽጽር መጽሐፍ ከእስልምና ወደ መጽሐፉ ከእስልምና ወደ ክርስትና የሄደ ከሱዳን ግብጽ የተማረ እሱን መናገር ያልፈለገ ይላሉ ብለው ነው እርሱን ያስቀመጡት። ሲፈላሰፉ ማለት ነው። ሲፈላሰፉ ማለት ነው። ከጥንት ጀምረው ነው። ስለዚህ ሙስሊሞች በእነሱ ደረጃ መውረድ የለብንም። እዚህ ጋር ያለማንበብ ጉዳይ ነው መሲ። እዚህ ጋር አሁን ያላነበቡ ልጆች ናቸው እንደዚህ አይነት ደረጃ ላይ እንትን እያሉ ነቢያችንን የሚያሰድቡት እነሱ ናቸው። በጣም ወርደዋል ሙስሊሞች። በጣም ያላነበቡ ሙስሊሞች በጣም ነው የወረዱት። ዛሬ በጣም ነው ያናደደች ልጅቷ። በቃቸው ፈርሃን ተሰደበ ብላ ወይም እንደዚህ ተሰደበ ብላ ነገር። በነገራችን ላይ በኦሮምኛ መልዕክት እንዲያስተላልፉ ለወንድም ፈርሃን ቢነገራችሁ። ኦሮምኛ የምትችሉ ልጆች እዚህ አላችሁ፣ ቪዲዮም ሰርታችሁ ቢሆን ተናገሩ። እኛም እንደዚህ በአማርኛ ቋንቋ እናስተላልፋለን። እንኳን አይደለም ወንድሞቻችን ኡስታዝ አይነት ነገር ቀርቶ ነቢያችንንም ሰድበዋል። በመጽሐፍ ደረጃ በተቋም ደረጃ ነቢያችንን ተሰድበዋል። ስድብ ብሏችሁ ስድብ አይደለም። በዚህ ዓለም ላይ የሰው ልጅ በዚህ አይነት ደረጃ ሰው ይሰደባል። እንትንም የሚል መጽሐፍ አለ እስልምናን ለምታውቁት የሚል ማለት ነው። ሀው ሪጀክት ኢስላም የሚል መጽሐፍ አለና ከአሚና መሐመድ ወደ ወለተ ማርያም የሚል መጽሐፍ ማለት ነው። ግን ያው የሚገርመው መሀል ወንድ ነው ሰውየው ጸሐፊው። ኒቃብ የለበሰች ሴት ነው ፕሮፋይል ላይ ያደረገው ማለት ነው። አንተ የእንትኑ ከበር ላይ መግቢያው ከበር ላይ ኒቃብ የለበሰች ሴት ነች። ከአሚና መሐመድ ወደ ወለተ ማርያም ይላል። እስልምናን እንዴት ታወቁት ይላል ምዕራፉ። ግን መሀል ላይ ኡስታዝ ኢብኑ ማለት ነው ኢብኑ ጌታቸው እያነበበልን ኢና ሊላሂ ወኢና ኢለይሂ ራጂዑን 300 ምናምን እና ወደ 400 የሚጠጋ ማውጫ አለ። ይህ ማውጫ ማለት ነው። እያንዳንዱ ርዕስ አለው። እንዳለ ብልግናብን ታምረ አቡነ መባጽዮን ነው የሚለው ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ሁሉ እንዲያለ ስድብ ነው የያዘው ይሄ መጽሐፍ ሁሉ። ስለዚህ ሙስሊሞች አንብባችሁ በእነሱ ደረጃ ባትወርዱ። እነሱ አሁን ስዕሉን አምላክ ነው ብለው ነው የያዙት። አምላክ ብለው እስከያዙት ድረስ የእነሱን ስዕል ይቀመጥ። ስዕሉን ምን ያስፈልጋል? በዚህ ደረጃ ነው እነሱ ተቋም ደረጃ። ሁላችንም መልዕክት የምናስተላልፈው አትሳደቡ። ስድብ ስትሰደቡ ትዕግስት አድርጉ ነው የምንለው። በተለያየ ቋንቋ ስድብ አትሳደቡ ብለን ሳንሰለች መልዕክት እናስተላልፍ። ከኛ ጋር ስድብ የለም። ማንም ሰው ስድብ በተቋም ደረጃ ወይም በመጽሐፍ ደረጃ የሚያሳትን የለም። ይህ እንግዲህ የራሳቸው መገለጫ ነው። ይህ እንግዲህ እናተርፍበታለን ብለው የያዙት መንገድ ነው። የትርፋቸውም እንደሆነ ይታያል። ያኔ ዘመኑ ከፊታችን ነው። አላህ እድሜና ጤና ይስጠን። እንደዛ ነው ወንድምቶች። መግሪብ ሰላት እኛ ጋር ሊያልቅ አካባቢ ደርሷል። በሉ ደህና ሆኑ። እስኪ በኋላ ገብተሽ እንትን በይ። ለሙስሊሞች መልእክት አስተላልፊላቸው ለሙስሊሞች። ለምን እንትን የባልቶክ ድርጅት እንኳን እዛ እንትኑ ሁለት ምንድን ነው ምክትል ስራ አስኪያጅ የነበረው ራሱ አሁን እስልምናን ተቀብሏል አይደል? ቁርአንን ሰድብበታለሁ ነብይንና አላህን ሰድባለሁ ብሎ ነበር ቁርአንን እንትን ያለው። ግን እሱ እስልምናን ተቀብሏል። ግን አሁን አያስብም። ስለዚህ ሙስሊሞች አንብቡ፣ በእነሱ ደረጃ አትሄዱ። ራሳችሁን አታውሩ። ከወረደ ሰው ጋር ትሆናለን። مرحبا